ኦቨን የለኝም በምን ልስራ? እንደዚህ አይነት ኮመንቶች በጣም ብዙ እየደረሱኝ ነውና ለነሱም መልስ ይሆናል እና ደግሞ መብራት ሄደ አልሄደ ብላችሁ እንዳትጨነቁ። እንደዚህ ያለ ቆንጆ ሶፍት ኬክ በክሰል ምድጃ እንዴት እንደሚሰራ አሳያችኋለሁ። በመጀመሪያ 1 ካፕ የገበታ ቅቤና 1 ካፕ ስኳር እንደዚህ እንመታዋለን። በመቀጠል 2 የሾርባ ማንኪያ የሚሆን ዘይት እናደርጋለን። በነገራችን ላይ የቅቤውን ፋንታ ዘይት ሙሉ ለሙሉ መጠቀም እንችላለን። እሱን እንደዚህ ካስመታው በኋላ 4 እንቁላል ነው የምጠቀመው፣ ግን አንድ ላይ 4ቱንም አንጨምረውም፣ ተራ በተራ ነው። በነገራችን ላይ እኔ እንደዚህ ባለሙያ ያደረጉኝን ኬክላንድ አካዳሚዎችን ሳላደንቅና ሳላመሰግን አላልፍም። እናንተም የኬክ ሙያ የመማር እቅድ ካላችሁ እነሱን ሳትጎበኙ ሌላ ቦታ ለመማር እንዳትወስኑ። ከታች ስልካቸውን አስቀምጥላችኋለሁ፣ ደውሉላቸው። በመቀጠል ትንሽዬ የሎሚ ጁስ ነው ያደረኩትኝ። እሱ እንደዚህ ካስመታው በኋላ ግማሽ ካፕ የሚሆን ወተት አድርጌያለሁ። ወተቱንም በደንብ ከተመታ በኋላ ዱቄት ነው የማደርገው። ዱቄት 2 ኩባያና 2 የሻይ ማንኪያ የሚሆን ቤኪንግ ፓውደር አደርጋለሁ። እነሱን በደንብ እንደዚህ እመታዋለሁ ማለት ነው። ከዛ ትንሽዬ ለካካዋ ፓውደር የሚሆነኝን ሊጥ ትንሽ ቀንሳለሁኝ። ካካዋ ፓውደር አደርግበታለሁ። ሁሌም እንደምላችሁ ካካዋ ፓውደር ስናደርግ ትንሽ ወተት ማድረግ አለብን፣ ምክንያቱም ካካዋ ፓውደሩ ስለሚያወፍርብን ማለት ነው። በወተት እንደዚህ እናቀጥነዋለን። ከዛ የምናደርገው ምንድነው ፓትራችንን ዘይትና ዱቄት ቀብተን እንደዚህ እናዘጋጀዋለን። ከላይና ከታች ነው የምናደርገው፣ ማለት ቸኮላቱን ከመሃል እናደርጋለን፣ ወይም በካካዋ የሰራነውን ሊጥ ከመሃል ነው የምናደርገው። ነጩን ክፍል ደግሞ ከላይ እንደዚህ ሽፍን እናደርግበታለን ማለት ነው። ከዛ ከሰላችንን ነው የምናቀጣጥለው። ከሰል እንደዚህ ካቀጣጠልን በኋላ ሙሉ ለሙሉ እናነሳዋለን ማለት ነው። የሚበልጠውን ፓርት የድስጣችን ክዳን ላይ ነው የምናደርገው፣ ግማሹን ደግሞ ከስር ነው ከምድጃው ስር ነው የምናደርገው። ከዛ ድስታችን እንጥዳለን። ይኸው እንደምታዩት ከስር ነው ከሰሉ ያለው። ፓትራችን እንደዚህ ከተን ይኸው ከሰላችንን የድስጡን ክዳን እንደዚህ እንከድነዋለን። ለ45 ደቂቃ ነው እኔ ያበሰልኩት። ለ45 ደቂቃ በስሎ ሲወጣ እንግዲህ እንደምታዩት ነው። በጣም ነው የሚያምረው። መስቲኪኒ ወቅተን እናየዋለን። ይኸው ሊጥ ይዞ አልወጣም። ሊጥ ይዞ ካልወጣ በስለዋል ማለት ነው። ከዛ ይኸው እንደምታዩት በጣም ያማረና ቆንጆ